ትናንት ጎረሰበት አይደል እንዴ? ጎረሰበት እኮ። ሰላም ነው እቴ? ሰላም። በዚህ ዓለም ፈልገሽ አጣሽው የማታገኘው ነገር ምንድነው? ቤት። በ28 ሚሊዮን ቱሉዲምቱ ዓለም ባንክ ጥንቅቅ ብሎ ያለቀ ጂ+4 ቤት ብገዛልሽ ምን ይመስልሻል? ለኔ? አዎ ላንቺ ብገዛልሽ። አዎ እና ጥንቅቅ ብሎ የተሰራ 94 ካሬ መግዛት ለምትፈልጉ በሙሉ በማስቀምጥላችሁ አድራሻ ደውሉልን፣ ኮንታክት አድርጉን። ሰላም ነው እቴ? እንዴት ነሽ? የምጠይቅን ጥያቄ በትክክል ካልመለሽ እጅግ ያለው ሙሉ ብር ትወስጃለሽ። አዎ እርግጠኛ ነኝ። ስንት ልጆች አሉሽ? 10 አዎ ባለቤትሽን ታገናኝ። ስንት እንደወለድሽ ማወቅ አለብሽ። በትክክል ካልመለስሽ ነው ያልኩት። 10 አልኩ እኮ በቃ። እሺ እድሜሽ ስንት ነው? 10 አልኩ እኮ። አይ ልጆች ነው ያልከኝ። ልጆች ናቸው 10 ልጆች። በቃ ተጨቃጨቁ። ተው። ትናንት ጎረሰበት አይደል እንዴ? ጎረሰበት እኮ። ሰላም ነው ብራዘር? ሰላም ነው። እንዴት ነህ? የምጠይቅህን ጥያቄ በትክክል ከመለስክ ይሄን ሙሉ ብር እሰጥሃለሁ። ኧረ መልሳለሁ። ከሴዱና ከጆን ልጅ ማን የሚያሸንፍ ይመስላል? አንተ ምን ሆነህ ነው? ሰዱ ነው እንዴ? ሰዱ ምራ አይደለም፣ በቦክስ ማለት ነው። በቂጡ ይጎርሰዋል። ለምን እንደዛ ነው? ትናንት ጎረሰበት አይደል እንዴ? ጎረሰበት እኮ እና ብሩን ረሳው እኮ። ኧረ ለሱ አጉርሰው ሰዶ ይጉረሰው። ይሄ ቪዲዮ 50 ሺህ ከታየ ማለት ነው ከዚህ ጋር ማች የሚያደርግ ልብስ አሰራልሻለሁ። እሺ ላይክ እና ሼር አድርጋችሁ 50 ሺህ አስገቡልኝ። በማርያም እንደዚህ ማች እናድርግ ከሱ ጋር ማለት ነው። God have mercy upon us. I'm happy because I never expected it. Upon us. He's off. Let me tell you something. All right. Let me tell you My face. ድብር ሲለን ፏፈሽ፣ ብናጣም ፏፈሽ፣ ብናገኝም ፏፈሽ፣ ሲያምርብን ፏፈሽ፣ ቸግሬ ፏፈሽ፣ ብትደሰት ፏፈሽ፣ ብታጣ ፏፈሽ። በል ጋይሶች ወዳችኋል።